እንደምጣሪ ልንገርሽ እማዬ ስልኩን አጥፍቶ ጠፋ ጋሽ ሴት ነው ያለው ብሩክ ቤት ይኖራል እንዴ የለም እንዴት አወቅ በቃሽ ቤት ያለንበትን ቦታ ማወቅ ቻለ እልሽ ይሄን ያለንበትን ቦታ እኮ ከሪና ከሉላ ውጪ ማንንም አያውቀው አረበና ሰውየው መንፈስ ነው በቃ ለግ መናገር አለብን እዛው ፖሊስ ይቻላል እንደኛ ምን አገባን በቃ እንዴ አይሆንም ለፖሊስ ማመልከት የለብንም ለፖሊስ ካመለከተን እሷን ይወስድብኛል ከርሷ ጋር እለያለሁ አትለይህም ኪዲዬ ሉላ ራሱ ታሳዝነኛለች ሉላን ከበዋት ነው ያሉት ዳጣ የሆነ መፍትሄ አምጥተን ሉላን ከዛ ቦታ ማስወጣት አለብን እሺ ግን ካለ ቡራ ከባድ ነው ቡራ ደግሞ አሁንም ስልኩ አይሰራ ደህና እንዲሁም ምኞቴ ነው ግን ደግሞ እኛ የቻልነውን ነገር ማድረግ አለብን በዚህ ጋር ቆይ ፎቶ ለበል የጎጋሽኝ እኮ ነው አንቺማ እንዲከፋሽ አልፈልግም እነግርሻለሁ ከዚህ በፊት ማብለሽ ነበር መጣሪ ቅድስትዬ ነው ከዚህ በኋላ ማብለሽ እንደምጣሪ ልንገርሽ እማዬ እንዴ ምሳሌ እንባ ነው አይዞሽ ምሳሌ የኔ ፍቅር አይዞሽ ከዚህ በኋላ እናትሽ ነኝ እማዬ ብለሽ ነው እሺ መጣሪ ትምህርት ቤት ወስድሻለሁ ለጓደኞችሽም እናቴ ናት ብለሽ ታስተውቂኛለሽ እሺ ቅድስት አሁን ቶሎ በይ እማዬ በይ ቶሎ በይ እማዬ እሺ እማዬ የወለደችኝ ግን ኦኬ በሰላም ነው አንቺ ቆይ ምን አለ አንቺ እንኳን ቆመሽ ተታጠቢ እንዴ እኔ ምን ያንሰኛል አቅመማ እንዴት ነው እስኪ ዝም ብለሽ ታጠቢ ጋመሬን እኮ በቃ በነጻ አስበለሻው አንቺ ስነ ስርዓት ያዢ ሂዲዬ ሊመች ምርጥ ሰው ነው ያሰብሽው ትክክለኛውን ሰው ምሳሌ ታጠቢ ሳሙና ታረጊ ብዙ ጨካኝ ሰው ሞት ይፈራል እኔ ግን አልፈራም ጨካኝ ነኝ ብለህ ታስባለህ አዎ መሆን እፈልጋለሁ ለራሴ ብቻ ማሰብ ለራሴ ብቻ መሆን ራሴን ብቻ ማውጣት ነው የምፈልገው እና ታዲያ እንዴት ቤቱን ትገዛልኛለህ ምን አገናኝ ለራስ ብቻ ካሰብክ ቤቱን አይ መሀሌት ለዚህ እኮ ነው መሀይብ ነሽ የምልሽ ቤቱን ዝም ብዬ የምገዛልሽ ይመስልሻል ቤቱን የምገዛልሽ ሉላ የኔ ስትሆንና ሞገስ ባንቺ አማካኝነት ሲገደል እሺ ግን አዲስ ነገር ጠፋኩ ቤት ገብተው ቀሩ ሆዳም በላሽ አይደል ምን ያስጨንቅሻል ኧረ ቶሎ በል እባክሽ ሞገስ በዳጣ እርዳታ ሉላን አስመልጧታለኝ ብሩኬ ከቅድስት ጋር ባወራቸው ምሽቶች ስለተናደደና እንዲሁም ቅድስት ያልጠበቀውን መልስ ስለሰጠችው ከቤት ጠፍቷለኝ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ለእናንተ ይሁን ለቻናሌ አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው ሞገስ እንግዲህ ዝና በሁሉም ቦታ ላይ ሰው ቀጥሮበት ወደዚህ ሰፈር ከመጣ እንግዲህ የሉላ መግቢያና መውጫ እንዲያጣሩለት ሰዎችን ቀጥሮበታል ከዚህ ነገር ግን የሚያወጣውን ነገር እየፈለገ ይገኛል ያለው አማራጭ ዳጣ አብረው እንድትሆን ነው ዳጣ ግን ቤተሰቦችን አግኝቻለሁ የመሞት ፍቃደኛ አይደለሁም አሁን ቤተሰቦች ጋር መኖር እፈልጋለሁ ስለዚህ ከዝና ጋር አልጋፈጥም ስለዋለች
ሞገስም ማናቸውም እንደማይሞቱ ቃል ይገባላታል። በዚህ ሀሳቡም ተስማማለች። ወደ እነ ቅድስት ብሩክ አብሮን እንዲሄድና እናስማማው ይቅርታም ይልሃል በማለት እንግዲህ ዳጣ ወደ እነ ብሩክ ቤት እዘው ለመምጣት አስባ ነበረ። ነገር ግን ብሩኬ ቤት ውስጥ የለም። ከቅድስት ጋር ባሳለፏቸው ምሽቶች ምን እንዳስቆጠው እንኳን ባልታወቀ ሁኔታ ጠዋት ሌሊት ተነስቶ ስልኩን ዘግቶ ጠፍቷልኝ። ቅድስት መኝታ ቤቱ ገብታ ብታየው እንኳን የለም። ቢደወልለትም ስልክ አያነሳም። ዳጣም ደውላለት ነበር፣ ነገር ግን ስልክ እያነሳ አይደለም ብሩኬ። ነገር ግን ቅድስት ያጠፋችው ጥፋት እንዳለና እንዲሁም ሳልፈልገው ቀርቼ ሳይሆን ሽማግሌ መላክ አለበት የሚል ስሜት ላይ ነው ያለችው። ስለዚህ ብሩኬ ሽማግሌ ልኮ ቅድስቴን ካገባ በኋላ የፈለገው ነገር ይፈጸምለታል ማለት ነው። ነገር ግን በአሁን ሰዓት ቅድስቴ ግራ ገብቷታል። በሌሊት ተነስቶ ስልኩን ዘግቶ የት ሄደ በማለት እሷ ያጠፋችው ጥፋት እንዳለ እየወቀሳት ራሷን ይገኛል። ነገር ግን ያ ሳይሆን ብሩኬ የት ሄደ? ልጁንስ ጥሏት የት ሊሄድ ይችላል? ስለዚህ የት እንደሄደ እንኳን አይታወቅም። ስልኩ እንኳን አይሰራም። ቅድስት በጣም ደስተኛ ናተኝ። ብሩኬ በሰጣት ሀሳብ ላይ ተስማምታለች። ነገር ግን ተመልሶ ሀሳቡን እንዳይቀይር እንጂ ምሳሌንም እናትሽ ነኝ እማዬ ብለሽ ጥሪኝ ከዛሬ ጀምሮ በማለት ፍቃድ ሰጥታታለች። ምሳሌም በጣም ደስተኛ ሁና እናቴ እያለች መጣራት ከዛሬ ጀምራለች። እንግዲህ ነገር ግን በመሀል ቅድስትዬ የሚለውንም አልረሳችውም። እስክትለምድ ድረስ ነው እንጂ እናቴ ማለቱን እንኳን ትወደዋለች እሷም። ቅድስትም ምሳሌን ከዛሬ ጀምሮ ቅድስት ካልሽኝ እንጣላለን እማዬ እያልሽ ጥሬም ብላታለች። ትምህርት ቤት ወስደሽም እናትሽ እንደሆን ታስተዋውቂኛለሽም ብላታለች። ምሳሌ ግን ስታያት ቅድስትን ልጅ ሆነችባት መሰለኝ። እንዴ አንቺ እኮ እኔን አታደርሽም በማለት እናቴ ልትሆኝ አትችይም፣ ትልቅ ሰው አደለሽም ትላታለች። በልጅነቴ እንደወለድኩሽና በ20 ዓመቴ እንደወለድኩሽ ንገሪያቸው ብላታለች። በልጅነት መውለድም ማግባትም እንደማይቻልም ትመልስላታለች። እንግዲህ ምሳሌ ስላደገች ነገሮቹን በሙሉ በደንብ ስለምታውቅ ብቻ ቅድስትዬ እናቴ ብለሽ ጥሪም በማለቷ ደስ ብሏታል። ምሳሌ ከዛሬ ጀምሮ እንግዲህ ቅድስት የምሳሌ እናት ሆናለች። ሞገስ ልውላን ለማስለቀቅ ያለው አማራጭ የብሩክንም የዳጣንም እርዳታ ይሻለኝ። ዳጣ ግን ባላችሁ መንገድ በተባባሉት መንገድ ተገናኝተዋል። ብሩኬ ግን ስልኩን አጥፍቶ ጠፍቷል። የት እንደሄደ አይታወቅም። ብሩኬ ስልኩ ካልሰራ ወደ ቤት ሄደን ለምን አንፈልገውም ትላለች ዳጣ። ሞገስ እንግዲህ ቂም ከያዘበት ሰንበትበት ቢልም ነገር ግን ያለው አማራጭ አሁን ብሩኬንም ይቅርታ ብሎ አንድ ላይ ሆኖ ዝናን ተፋልሞ ሚስቱን ከዛ ሰፈር አውጥቶ ከክፍለ ሀገር ወደ ክፍለ ሀገር መሄድና ከዚህ ሰፈር መጥፋት ነው ያለው አማራጭ። ዳጣም ወደ እነ ብሩኬ ቤት እንሂድና ብሩኬን ይዘነው እግር ስር ወድቆም ይቅርታ እንዲጠይቅህ አረጋለሁ። ሲቀጥል ብሩኬን ከያዝነው ምንም የሚጎልብን ነገር የለም በማለት እንግዲህ ወደ እነ ብሩክ ቤት እንዲሄድና ወደ እነ ቅድስት ጋር እንሂድ በማለት ታግባባዋለች። ሲመጣ ግን ብሩኬን አይደለም ያገኘው፣ ምሳሌን አግኝቷት ስለተሻላት ደስ እንዳለውና እንዲሁም ደግሞ እንኳን ተሻለሽም እያላት ነበረ። አንተም እንድድን እኔ እንድታከም ብዙ ነገር አድርገህለታለኝ አባዬ ነግሮኛል ትለዋለች። መልካምነትና ለሰው ማድረግን ከአባቷ እንደተማረና እሷም እንግዲህ ስታድግ ለሰዎች መርዳት እንዳለባትና ጥሩ ሰው መልካም ሰው እንድትሆን ይነግራታለኝ። እሷም ስታድግ መልካምና ጥሩ ሰው እንደምትሆን ለሞገስ ቃል ትገባለታለች። ዳጣና ሞገስ የመጡት ምሳ በልተው በዛውም እንግዲህ ብሩኬን ይዘውት ለመሄድ ነበር። ብሩኬ ጠዋት እንደወጣ እንዳልተመለሰና እንዲሁም ምን ሆኖ እንደሆነ ስላልታወቀ ችግር ገጥሞት ይሆን ወይስ ምን ሆኖ እንደሆነ ባይታወቅም ስልኩን አጥፍቶ እሱም ጠፍቷልኝ። ሞገስም ፈላጊው ብዙ ይሆናል አባትሽ፣ ለዛ ይሆናለኝ የጠፋው። እኔ ጠብቄ ነበር እዚሁ አገኘዋለሁ ይቅርታ ይጠይቀኛል ብዬ ሳስብ እሱ እንኳን ስልኩን ዘግቶ ከቤቱ የለም ይላለኝ። ቅድስቴ እንግዲህ ቤቱን ፎ አድርጋ ምሳ ለማቅረብ እጃቸውን ያስታጠበቻቸው ነበር። ቅድስትዬ ሞገስን እጅ አስታጥባ ወደ ዳጣ ትሄዳለች። ዳጣ እንግዲህ ያሰበችውና ያለመችው ነገር እንደተሳካ
በጥቅሻም ወደ እሷም ቀረብ ስትል ለመናገር እንዲሁም ለማወቅ ትሞክራለች። ዳጣ እንግዲህ ለማወቅ ያሰበችው በብሩክና በቅድስት መካከል ያለውን ፍቅር እውነት ሆነ ውሸት ሆነ ለማረጋገጥ ፈልጋ ነበር። ቅድስት ግን ኮስተር ብላ እንዲሁም ዝም ብለሽ ታጠቢ በማለት ታመናጭቃታለች። እንግዲህ ዳጣ ግን እውነቱን ለማወቅ ብሩክን እንደምትወደው ታውቃለችና ስለዚህ የልጁ እናት ያረግሻልም ብላ ዳጣ ነገረኛዋ ከመሆኗ የተነሳ ተወሰደ እንዴ ሰጠሽው እንዴ በማለት እንግዲህ ነገሮቹንም ለማወቅ ትሞክራለች። ቅድስት እንግዲህ ትደነግጣለች። ምክንያቱም ሞገስ አለ፣ በዛ ላይ ደግሞ ምሳሌም አለች። ስለዚህ ነገሮቹ ገፋ እንዲሉም አልፈለገችም። ዝም እንድትልና አልፋ እንድትታጠብ ታደርጋታለች። ዳጣና ሞገስ በጣም ርቧቸው ስለነበረ ከነ ቅድስት ቤት ምሳቸውን በልተው ስለዚህ ወደ ሀሰቡበት ህልማቸው፣ ምክንያቱም ልውላ እዛ ርቧት ስንት ቀኗ ከክላስ እንዳልወጣች ስለሚያውቅ ሞገስ ያለችው ደግሞ ዳጣ ብቻ እንደሆነችና እሷ እንደሆነች ይነግራታል። ዳጣ ግን አሁንም ፍቃደኛ አይደለችም። ዝና ቢያገኘኝ ዝና ይገለኛል በማለት ትፈራለች። ዝናን እንደምትፈራው ማንንም አትፈራም። ቅድስት እንዳጋጣሚ ከቤት ወጣ ብላ ነበርና ዝናንና መሀሊትን ታያቸዋለች። መታ ለሞገስም ትነግረዋለች። ሞገስ እሱን ለመከታተል ወደዚህ እንደመጡና ከዚህ በፊትም እንግዲህ መሀሊት እየተከታተለቻቸው ነበረ። ሞገስና ዳጣ ወደ እነ ብሩኬ ቤት ሲመጡ እሷ ያየቻቸው ነበር። ስለዚህ ደውላ የጠራችው ዝናን ራሷ መሀሊት ናት። መሀሊት የጠራችሁ ደግሞ እንግዲህ ወደዛ ሲሄዱ አንድ ላይ ለማግኘት ነው። ዝና ብሩክ ቤት መሄድ ይሁን ብሩክን ለማግኘት በጣም ይፈራል። ከዚህ በፊት የሆነ ማመልከቻ ደርሶት ነበረ የሚፈጠረው ነገርና እንዲሁም የሆነ ጉዳት ቢደርስበት በልጁም ላይ በሱም ላይ ዝና ነው ተጠያቂው በማለት የፖሊስ መጥሪያ ሰጥቶት ነበር። ስለዚህ አሁን ብሩክንም ልጁንም የመጉዳት አቅም የለውም። በፖሊስ እጅና ደግሞ መታሰርም አይፈልግም። አሁን ግን በመሀሊት በኩል አድርጎ ሞገስን መግደል ይፈልጋል። መታሰር ካለበት ሞገስ ከሞተ መታሰር ያለባት መሀሊት ናት። ስለዚህ እንደፈለገ የሚኖረው ከልውላ ጋር ዝና ነው ማለት ነው። የዝና ተንኮልና የዝና እቅድ ግን መሀሊትን አልገባትም። ኤፍራታ ለማስረዳት ብትሞክርም እባክሽ ብትላትም እባክሽ አንቺ ስኬቴን ሲሆን እንጂ የምትወጂ ፊልማ ላይ ከኔ ጋር አትሆኝም በማለትም ታመነጫጭቃታለች። ሞገስ እንደምንም ብሎ ልውላን አግኝቷታል። ዳጣ የሚከታተላቸውን ሰዎች እንደምንም ብላ ሸውዳ እንግዲህ ሞገስ ወደ ልውላ ጋር እንዲሄድ አግዘዋለች። ልውላና ሞገስም በፍጥነት እዛ ቤት መውጣት እንዳለባትና እርቦኛልም እያለችው ነበር። ምክንያቱም ቤት ውስጥ ተዘግቶባት ወደ ውጭ እንዳትወጣ ሞገስም እንዳይመጣ ዝና እየተከታተላቸው ነበረ። ያስቀመጠውን ሰው እንኳን ዳጣ ምግብ እንብላ በማለት ሸውዳ ዘው ባትሄድ ኑሮ ይህ ሁሉ ነገር አይፈጠርም ነበረ። ሞገስ አሁን ልውላን ከያዘ ወደ ክፍለ ሀገር የመሄድ ሀሳብ አለው። ሁሉን ነገር እርግፍ አድርጎ ትቶ እሷን ይዞ የመሄድ ሀሳብ አለው። ምክንያቱም ከዚህ በኋላ እናቱም ሐዋሳ ናት። ምንም የቀረው ነገር ለፖሊስ ቢያመለክትም ሚስትነቷ ለዝና እንጂ ለሞገስ እንዳልሆነ ያውቃል ራሱ። ስለዚህ ለፖሊስ ማመልከት የለብኝም፣ ሚስትነቱ የእሷ ነው ማለቴ የእሱ ናተኝ። ስለዚህ የሰው ሚስት ያስክ ተብዬ እኔ ራሴ ከዝና መራቅና መሸሽ ነው ያለብን ይላል ሞገስ። ስለዚህ ያላቸው አማራጭ ሁለታቸውም ከዚህ ካሉበት ሞገስ እንደምንም ብሎ ተማምነው ይህንንም ለማድረግ ከቤት ሞገስ ሀሳቡን ጨርሷለኝ። እዟት እየሮጠ ነበረ። ነገር ግን የዝና ተላላኪና ጠብቅ ተብሎ የቆመ ወጭና ገቢውን ተብሎ እንግዲህ ዝና የቀጠረው ይመጣልኝ። ዳጣም ተሸፍና ከአንዴም ሁለቴ ስለሸወደችው ዳጣ ፊቷ ተገልጦ ነበርና ስታየው በጣም ነበር የደነገጠችው። ስለዚህ ደውሎ ለዝና ነግሮት ዝና ይደርሰባቸው ይሆን ወይስ ሩጠው ያመልጡ ይሆን? ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃል። በሌላ ቪዲዮ እስከምንገናኝ መልካሙን ጊዜ ተመኘውላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ባይ ባይ።